ኤይ ማይ ፒፕል ማታ ስለሆነ እንደዚህ ማወራው ሶ አንድ እቅድ አለ። በዚህ ዓመት መጨረሻ 1000 ሰብስክራይበር ለመግባት ጎል አለ። ሶ 1000 ሰብስክራይበር በ6 ወር ውስጥ ምገባ ከሆነ ያለምንም ዕቃ ከቤት ውጪ ማድረግ ይሆናል። ስለዚህ ሰብስክራይብ አድርጋችሁ እንድንገላታ ማድረግ ትችላላችሁ ማለት ነው። ይመቻችሁ። እና ዛሬ ያሰብኩት እናቴን ፕራንክ ላረጋት ነውና እስኪ እኔ ንቅሳት ልነቀስ ነው ብዬ ፕራንክ ላድርግ። እስማ እሺ የሚታሰብ አላደርኩም። ጆሮዬን አልበሳም፣ ንቅሳት አልነቀስም። ድሬድም አለ እንድታውቁት። አሁን የሁላችሁም ጥያቄ ካሜራውን እንዴት እንዳስቀመጥኩኝ ነው። የወንድሜን የስኪት ቪዲዮዎችን እንሰራለን ብዬ ነው ያስቀመጥኩት። ተመልሶላችኋል። እስኪ ዮሐንስ ጋር ደውልለትና ልጠይቀው። እንትን እያሉ ነበር። እንነቀሳለን እጃቸው 23 ቁጥር ጊዮርጊስ። እሺ ለምን ትጠይቃለህ? ላውራቸው ለምን ስንዴ ይቅርብሃል አልከው? በየወልስ እንሄዳለን እያለን የት ነው የምሄደው? ሄሎ ያት ውጭ ነህ? አብነት አይ ምን ሄዳችሁ እንደ ይቀደም የምር ተነቀሳችሁ? ደደበረፍ እያልኩ አብረን እንነቀስ ነበራ። እኔም ያው ትንሽ ጊዜ ነው ማዘርጓ ስለምትል ካሊድስ እሱማ መርፌውን አይችለውም። ምን እጅህን ስንት 2005 እመጣለሁ። ኧረ አዎ ይሄን ሳምንት አልቀርም። ተነቀሰ 2005 ስንት ቁጥር ነው? 23 እኔም እኮ ትንሽ ጊዜ ነው ከቤት እስክወጣ። ንቅሳት ምን ነው ማለት? አይ ወይ ድሬድ አድርጋለሁ ወይ እነቀሳለሁ። ማሚ እትብቴ ግን ምን ነገር ከክርስትና ስርዓት ውጪ የሆነ አክት ሊብህና እንተያያለን እኮ። ምን ታረጋግኛለሽ? አልፈልግም ካልክ ያው ጎዳናህን ምርጥ ከሆነ ማለት ነው። እኔ ያልኩት አይሆንም ማለት እንዴ? እኔ ከቤት ከወጣሁ በኋላ ይሆነ ከቤት ውጣ። እዚህም ሁሉ ስርዓት ነው። እግዚአብሔር የማይፈቅደውን ነገር ካደረገ ፊኒሽድ ነገርሃል። በቃሉ መኖር ነው የሚጠቅመው። እኔ እናቀሳለሁ ስከራይ ብቻዬን መኖር ስጀምር እናቱንና አስጠጣኝ። እናቱ ነኝና አስጠጣኝ በእናትህ ሞክሬያለሁ፣ አልፈራሁም። ይሄ አስጠጣኝ። ይሄኛው ራሱ ከፈተው። ለምን አባቱ እንደከፈተው እኔ እንጃ። አጥፍቼው ነበር። አስበለኝ በእናትህ ፌል አድርጓል። ቀጣይ ጠብቁን፣ እንሰራላታለን። ያው እንደምትመለከቱት ቪዲዮ ፌል አድርጓል። ያው ስልኬን አጥፍቼው ነበር። ለምን እንደሆነ አላውቅም፣ ግን ቮይስ ሪከርደሩን አሳየብኝ። ምክንያቱም ድምጼ ሊሰማችሁ አይችልም ማይክ ካላስተካከልኩላችሁ ብዬ ለእናንተ በማሰብ ማለት ነው። ሶ ቀጣይ ግን አስተካክዬ እንደማገኛት ተስፋ አደርጋለሁ። እና እዚህ ቪዲዮ ላይ የተጠቀምኳችሁ ካሊድ እና ጆኒ ዮሐንስ ሰራውቱ ማቦይ ሁለቱም ይመቻችሁ። ጥሩ አገልግሎት ሰጣችኋል ለቪዲዮ አመሰግናለሁ። እና በዚህ ዓመት መጨረሻ 1000 ሰብስክራይበር ለመግባት ጎል አለ። ሶ 1000 ሰብስክራይበር በ6 ወር ውስጥ ምገባ ከሆነ ያለምንም ዕቃ ከቤት ውጪ ማድረግ ይሆናል።
ስለዚህ ሰብስክራይብ አድርጋችሁ እንድንገላታ ማድረግ ትችላላችሁ ማለት ነው። ይመቻችሁ ባይ